ሰላም እንዴት ናችሁ? የዘንድሮ ማለትም የ2018 ዓመተ ምህረት የኢንትራንስ ኤግዛም የ12ኛ ክፍል ፈተና መቼ ይሰጣል? ሪሜዲያል ኤግዛምስ መቼ ይሰጣል? ሁለተኛ ዙር የኤግዚት ኤግዛም ፈተናስ መቼ ነው የሚሰጠው? እንዲሁም ደግሞ የሁለተኛ ዙር የንጋት የናሽናል ግራጁዌት አድሚሽን ቴስት ፈተና መቼ እንደሚሰጥ ለነዚህ ለሁሎችም ስፔሲፊካሊ ፈተናዎቻቸው መቼ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። ስለዚህ የፈተና ቀናቶችን ለነዚህ ፈተናዎች አንድ ባንድ ሼር አረጋችኋለሁ። እስከ መጨረሻ አብራችሁን ቆዩ። በዛውም ቪዲዮን ላይክ ሼር በማድረግ ለተማሪዎቹ አድርሷቸው። ምክንያቱም ተፈታኝ ተማሪዎች የፈተና ቀናታቸውን ካወቁ አንደኛ ስኬጁል አድርገው ያነባሉ፣ ሁለተኛ ጊዜያቸው ሳያባክኑ ያላቸውን አጭር ጊዜ በደንብ እንዲጠቀሙ ስለሚረዳቸው። የሪሜዲያል ፈተና የሚሰጠው ከግንቦት 17 እስከ 20 2018 ዓ.ም ሲሆን ግንቦት 19 ኢድ አል አድሃ ስለሆነ የዛን ቀን ፈተና እንደማይኖር የትምህርት ምዘናና ፈተናዎች አገልግሎት ገልጿል። ስለዚህ የሪሜዲያል ፕሮግራም ተማሪዎች በዚህ ስኬጁል መሰረት መዘጋጀት ይኖርባቸዋል። የኤግዚት ኤግዛም ፈተና ባለፈው ጥር ወር የመጀመሪያ ዙር እንደተሰጠ እናስታውሳለን። አሁን ደግሞ ሁለተኛ ዙር የሚሰጠው ከሰኔ 2 እስከ 12 2018 ዓ.ም መሆኑን የትምህርት ምዘናና ፈተናዎች አገልግሎት ገልጿል። ስለዚህ ዘንድሮ ተመራቂ የሆናችሁ ኤግዚት ኤግዛም የምትወስዱ ተማሪዎች እንዲሁም ደግሞ ባለፈው ያልተሳካላችሁ ድጋም የምትወስዱ ከሰኔ 2 እስከ 12 ስለሆነ በዚህ መሰረት መዘጋጀት ይኖርባቸዋል። የ2018 ዓ.ም የ12ኛ ክፍል ኢንትራንስ ኤግዛም የሚሰጠው ከሰኔ 24 እስከ ሐምሌ 17 2018 ዓ.ም መሆኑን የትምህርት ምዘናና ፈተናዎች አገልግሎት ገልጿል። ስለዚህ 12ኛ ክፍል ተማሪዎች የቀራቸው ጊዜ ከሁለት ወር ያልበለጠ ስለሆነ የቀራቸውን ጊዜ ስኬጁል አድርጋችሁ በደንብ መጠቀም እንዳለባችሁም ላሳስባችሁ እወዳለሁ። የንጋት የናሽናል ግራጁዌት አድሚሽን ቴስት ፈተና ባለፈው እንደተሰጠ እናስታውሳለን። አሁንም ደግሞ ሁለተኛ ዙር የሚሰጠው ከሐምሌ 29 እስከ 30 2018 ዓ.ም መሆኑን የትምህርት ምዘናና ፈተናዎች አገልግሎት ገልጿል። ስለዚህ የንጋት ፈተና የምትፈተኑ በዚህ ስኬጁል መሰረት መዘጋጀት ይኖርባችኋል። እንግዲህ ሪሜዲያል ኤግዛም፣ የኤግዚት ኤግዛም፣ የኢንትራንስ ኤግዛም እንዲሁም ደግሞ የንጋት ኤግዛም የትምህርት ምዘናና ፈተናዎች አገልግሎት ያወጡት ስኬጁል ይሄንን ይመስላል። ለበለጠ መረጃ የትምህርት ምዘናና ፈተናዎች አገልግሎት ዌብሳይት፣ ድረገጽ እና ሶሻል ሚዲያ ፕላትፎርሞችን መመልከት ትችላላችሁ። ቅድም እንዳልኳችሁ ለተፈታኞቹ ይሄ ስኬጁል ጠቃሚ ስለሆነ መረጃውን ላይክ ሼር በማድረግ አድርሷቸው። እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ ጠቃሚ መረጃና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር እንሰንብት። ባይ ባይ።